ነው። ቀማኛ አንድ ነገር ቢያደርገው አውሬ ቢተናኮለው ይጎዳ የለ ሰው እኮ ነው። ሰው ለምን ይጎዳል? እኛ እንደሆነ ከኛ ቤት ይደር እንጂ ከኛ ጋር ይሁን እንጂ አሉና ሁለቱ ግን ተብሎ ያዙ። ልባላችሁ የእናንተ ልብ ምን እያሰበ ይሆን? ምን እየወሰደ ይሆን? ምን እየተማረ ይሆን? የማታውቁት ሰው የማታውቁት መንገደኛ እየሄደ ነው። መሽቷል። ግን ከመሸ በኋላ እንደምታውቁት ብዙ ነገር አለ። መግደል መቀማት ስራቸው የሆነ አሉ አይደለም። እነዛ አንድ ነገር ሊያደርጉት ይችላሉ። የሌሊቱ ተረኞች አውሬዎች ይወጣሉ፣ አንድ ነገር ያደርጉታል ብላችሁ ታስባላችሁ? ስለማታውቁት ሰው ትጨነቃላችሁ? እንጨነቃለን? አይደለም አሳድሩ ሳይል እንዲህ እየሄደ እያለ እባካችሁ አሳድሩ ይል አለ። የድሮ ቤተ እግዚአብሔር ነው የሚለው አለ። አሁን አለ ወገኖቻችን። አረና ቤተ እግዚአብሔር ነው እደር ቤት ያፈራውን አብረን ቀምሰን እናድራለን የሚለው ወግ አለ። አሁን የሃይማኖተኞች ሰዎች ንግግር አለ። አሁን አለ እንዴ እናቶቻችን? አለ የለም። አሁን ያቀንሷል፣ ያ እየጠፋ ነው። ተመልከቱ። እነዚህ ሰዎች ግን መሽተዋል፣ ፀሐይ ልጠልቅ ነው፣ ከእኛ ጋር እደር ብለው ኧረ ልሄድ ነው እያላቸው እኮ ነው። አይሆንም አንድ ነገር ትሆንብናለህ። አያችሁ፣ ሰውን ሳያውቁ እንደው ሰው በመሆኑ ብቻ እኛ ጋር አንድ ክፉ ነገር ይገጥማል። ለምን ትሞትብናለህ? ሰው እኮ ነህ። ለምን ትንገላታለህ? ይሄንን ነው እኛ እንድንማረው የተፈለገው። እኛ ከነዚህ ሁለት ሰዎች እንድንማረው የተፈለገው ትልቁ ነገር ይሄ ነው። ከዛ በኋላ ግድ አሉት ወወአ ከመሂድር ምስሌሆሙ አለ። ከእነሱ ጋር ሊያድር ገባ። ማነው የገባው? እነሱ ግን ኢየሱስ ክርስቶስን የወሰዱት አይደለም። አንድ ተራ ምስኪን መንገደኛ መሽቷል፣ አንድ ችግር እንዳይገጥመው ብለው አንድ ተራ ምስኪን መንገደኛ እናያስገቡ በእነሱ ዘንድ። ግን ለካ ቤትን የሚሰጥ ካለመኖር ወደ መኖር ያመጣል። አርሰን ቆፍረን ነግደን አትርፈን እንድንኖር የሚያደርገን ዓለምን ነፃ ሊያወጣ የመጣው ኢየሱስ ክርስቶስ ነው። ለካ ገባ። ከዚያ ማዕድ ቀረበ። እንግዲህ ለእንግዳው አንተ ባርክ ተብሏል ማለት እኮ ነው። አንተ ባርክ ተብሏል። ይኸው ቤት ገባ። ቤት ያፈራውን አቀረቡለት። በልሱም ባርከ ስጠን አሉት። ባርኮ ቆርሶ ሰጣቸው። ያን ባርኮ ቆርሶ የሰጣቸውን ጉርስ አድርገው ዋጥ ሲያደርጉ ዓይናቸው ተገለጠና ኢየሱስ ክርስቶስ እንደሆነ አወቁታል። እያችሁ እንደዛ እኮ ነው። ምን አለ አባታችን ቅዱስ ጳውሎስ ለወገኖቹ ለዕብራውያን ወይም ለእስራኤላውያን አንድ መልእክት ሲጽፍ የዕብራውያን መልእክት የምንለው አለ አይደል? ይሄ የዕብራውያን ማለት ለእስራኤላውያን በቀጥታ የተጻፈ ነው እና ያንን መልእክት ሲጽፍ ምዕራፍ 13 ላይ ከቁጥር 1 ላይ ወሃሉ በተፋቅሮ ምስለ ቢጽክሙ ከወንድሞቻችሁ ጋር በፍቅር ኑሩ ይላል። በፍቅር ኑሩ ከባልንጀሮቻችሁ ጋር። ያው ባልንጀራ ሲባል ብዙ ጊዜኛ በስራ ቦታ፣ በትምህርት ቤት፣ በጉርብትና ጓደኛችን የሆነ ይመስለናል አይደል? አሁን መጽሐፍ ቅዱስ ባልንጀራ እንደራስ አድርገህ ውደድ ሲል የቅርብ ጓደኛህን ማለት በስራ በትምህርት ቤት በጉርብትና የምታውቀውን ማለት አይደለም።
በተፈጥሮ መሰልህን ሰው ሁሉ ማለት ነው። እና አባታችን ቅዱስ ጳውሎስ ወሃሉ በተፋቅሩ ምስለ ቢጽክሙ ከባልንጀሮቻችሁ ጋራ በፍቅር ኑሩ፣ በፍቅር ኑሩ ከሰው ልጆች ጋር ማለት ነው። እምነታቸው፣ የፖለቲካ አመለካከታቸው፣ መልካቸው፣ ጠባያቸው፣ ቋንቋቸው፣ ባህላቸው ሊለያይ ይችላል። ግን ምኖቻችን ናቸው? ምኖቻችን ናቸው? ባልንጀሮቻችን ናቸው። ሰው በመሆን መሰሎቻችን ናቸው አይደለም? ከነሱ ጋር በሰላም ኑሩ አለና ወኢትርስኡ ተቀብሎ ነግድ አለ። እንደ ትልቅ መመሪያ ሲሰጥ ተመልከቱ። ወኢትርስኡ ተቀብሎ ነግድ፣ እንግዳ መቀበልን አትርሱ። እየሰማችሁ ነው? ማን ነው እያለ ያለው? ማን ነው ያለው ብያችኋል? አባታችን ቅዱስ ጳውሎስ። ለማን ነው የጻፈው? በጊዜው አሰቡኝም እንዴ? ለወገኖቹ ለዕብራውያን ወይም ለእስራኤላውያን ማለት ነው። ምን አለ? እንግዳ መቀበልን ምን አትበሉ፣ አትርሱ፣ አትዘንጉ። እንግዳ መቀበልን አትዘንጉ፣ እንግዳ መቀበልን አትርሱ። እስመ በእንቲአሁ ቦ እለ ከፈሎሙ ከመ ይትቀበሉ ነግደ መላእክት እንዘ ኢየአምሩ። ሳያውቁ እንግዳ ለሚቀበሉ ሰዎች መንፈስ ቅዱስ መላእክትን እንዲቀበሉ አድርጓቸዋል። እየሰማችሁ ነው? እንግዳ መቀበልን አትርሱ። እስመ በእንቲአሁ ቦ እለ ከፈሎሙ። በዚህ እንግዳ በመቀበል ልማዳቸው አንዳንድ ሰዎችን መንፈስ ቅዱስ መላእክትን እንዲቀበሉ አድርጓቸዋል። እንዘ ኢየአምሩ፣ ሳያውቁ። እውነት ነው። ሎጥን ታስታውሱ? ሁለት መላእክት ከመንገድ ላይ አገኙ። መላእክት በመሰረቱ የሄዱት ሰዶምና ገሞራ ኃጢአታቸው በዝቶ በእሳት እንዲቃጠሉ እግዚአብሔር መለኮታዊ ውሳኔ ወሰነ። ከዛ መካከል ሎጥና ቤተሰቦቹ ግን ከኃጢአት የራቁ ነበሩ። አብረው እንዳይቃጠሉ መላእክትን አዘዘለት። መላእክት የሄዱት ወደሱ ነው። በመሰረቱ መላእክት መሆናቸውን ግን አያውቅም። በሰው አምሳል ነው የታዩት። ሲያያቸው ወደ አንተ ነው የመጣ ነው አላሉትም። ከእሳት ልናወጣህ ነው አላሉትም። ብቻ መንገድ ላይ ያገኛቸው። ባያቸው ጊዜ ግቡ፣ እግራችሁን ታጠቡ፣ ልባችሁን ደግፉ አለ። አይገርም? መንገደኞቹን እኮ ነው። ወጣና ግቡ፣ እግራችሁን ታጠቡ፣ ልባችሁን ደግፉ ማለት ደክሟችኋል፣ ብሉ፣ ጠጡ፣ ልባችሁ የሚረጨው ደም አይጣ ማለት እኮ ነው። ግቡ አላቸው። ኧረ አይሆንም፣ እንሄዳለን። በፍጹም አትሄዱ፣ ወደ እኔ ቤት ነው የምትገቡት አለ። ማነህ ሰው? ሎጥ ነው አይደል? እንዲህ የሚላቸው እነማንን ነው? መላእክትን። እሱ አልመረጠም። ያገኘውን ሁሉ ዝም ብሎ የማስገባት ልማድ አለ። ግቡ፣ ቤተ እግዚአብሔር ነው፣ እንብላ እንጠጣ የሚል ነው። የቤተሰቡ አብርሃምንም አይታችኋል አይደል? እግዚአብሔርን በሶስትነቱ ነው ያስገባው። ሥላሴን አስገብቷል። እና አባታችን ቅዱስ ጳውሎስ ምን አለ? ወንድሞቼ እንግዳ መቀበልን አትርሱ። በዚህ ልማዳቸው መንፈስ ቅዱስ ሰዎች ሳያውቁ መላእክትን እንዲቀበሉ አድርጓል። እና እንግዳ መቀበልን አትርሱ። ያው መርጣችሁ ሳይሆን ሰው መሆኑ ብቻ ተገንዝባችኋል። አሁን አይገርምም? ቅዱስ ሉቃስ፣ ቅዱስ ኒቆዲሞስ እንዲህ ሰው መሽቷል፣ የት ያድራል? አውሬ ቢበላውስ? ቀማኛ አንድ ነገር ቢያደርገውስ? በፍጹም መሄድ የለበትም። እኛ ጋር ነው ማደር ያለበት። ቤት የእግዚአብሔር ነው። እኛ ያገኘነውን እኛ የምንበላውን በልቶ ይደር ብለው ወሰኑ። ለካ ቤት የሰጣቸውን ክርስቶስን ነው አይደል? ግባ አሉት፣ ገባ። ባርክልን ማዕዱን አሉት። ማዕዱን ባረከ። ያን ጎርስ ሲያደርጉ እሱ መሆኑን አወቁ። እና
ይሄን እንድናየው ነው። በዚህ ወንጌል ክፍል ዛሬ የተነበበው ዛሬ ሳምንት የተነበበውን ታስታውሳላችሁ። የሚቀጥለው ሳምንት ደግሞ ከትንሣኤው ጋር የተያያዙ መልእክቶችን እንድንወስድ ይነበባል። ይህንን የተማርነው ዛሬ ምዕመናን። ስለዚህ እንደ መረዳዳቱ መተዛዘኑ ሊኖረን ይገባል። በሚገባው ሕግን መሰረት ሕገ ቤተ ክርስቲያንን ሕገ እግዚአብሔር መሰረት በማድረግ መረዳዳት፣ መመካከር፣ ምን ለበሰ ሳይሆን መልኩ ምንድነው ሳይሆን ቋንቋው ምንድነው ሳይሆን ሰው መሆኑን ካረጋገጥን ናግባ። የእኛን እርዳታ የሚሻ ሁሉ እንዲረዳ ማድረግ። ይህንን ነው ዛሬ ቅዱስ ሉቃስና ቅዱስ ኒቆዲሞስ ያስተማሩን የቅዱሳን አባቶቻችን የቅዱስ ሉቃስ የቅዱስ ኒቆዲሞስ በረከት በሁላችን ላይ ይደር፣ በሁላችን ላይ ይብዛ። ወስብሐት ለእግዚአብሔር።